የቆረበ ሰው እንዴት ያለ መንግስተ ሰማያት አድርጎ በእጁ ነው የሚይዛት እንዲህ አድርጎ ማለት ነው። ማተም አተ ወዴት ነው የምትሄደው? ወደዚህ መታወቂያ ዛለ አዎ እንደሚል የክርስቶስ ደም ነው የሚታይለት። ያንን እያሳየ ባህረ እሳትን ሰንጥቆት ይሻገራል። በመድኃኒታችን በኢየሱስ ክርስቶስ ማህተምነት ማለት ነው። በሰላም ግቡ ማለት እሱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰበስበን ስጋ ስለሆነ ተከትለነው እንሄዳለን። አሁንም ከክርስቶስ ስጋ ጋር ነው ቅዳሴውን እያገናኘሁት የምሄደው። ሌላው የክርስቶስ ስጋ ምንድነው የሚያደርገን መሰላችሁ? አንድ አካል ያደርገናል። አንድ አካል ነው የሚያደርገን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ አካል ይሰበስበናል። አካል እንግዲህ ቤተክርስቲያን አይደለች? ለቤተክርስቲያን አንድ ብልት ነው የምንሆነው። አንድ ህዋስ እንሆናለን። አንድ አካል እንሆናለን ለቅድስት ቤተክርስቲያን። ሁላችንም ብዙ ስንሆን አንድ ነን ይላል። ለምን ስንለው ቅዱስ ጳውሎስ እስመ ኩልነ እምሃዱ ህብስት ንነስ፣ ሁላችንም አንድ ህብስት እንካፈላለንና። አሁን አያችሁ አንድ አካል ሆንን ማለት ነው። ሰባት ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ፣ እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና እንደውም አንድ ሊቅ ድንግል ማርያምን ሲለምናት ምንድነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበረ። ለሌላ ጠላት አትስጪ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት፣ አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይሄው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆርጥመዋል። ስለዚህ ራስን መካድ